እንዴ ማሽን ማለት እግር ነው። ስልክ ጠራ። ዶግ እንግሊዘኛ ነው። ዎች ደግሞ ሲበዛ ነው ዶጎች። ትክክለኛ እንግሊዘኛ ቃል ማለት ነው። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? አላችሁ? ዛሬም እንደተለመደው ሶሻል ሚዲያ ላይ ሲያጨናንቁ የነበሩትን የተመረጡ ቪዲዮዎች ይዤላችሁ ከጃሳ ብዬላችኋል መጥቻለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ አሁን አንድ ጥያቄ ነው የቀረበው። ይሄን አካውንት ፎሎ ታረጋለህ ወይስ አታረግም ነው ጥያቄው። እና ብዙ ሰው ጋር እንዲደርስልኝ ላይክ በማድረግ ማህበራዊ ግዴታችሁን ይወጡ። ይኸውልህ ወንድም የቤት ሰራተኛ ጨርሰናል። አንቋል እኮ ነው ያልኩህ አይደለም። ልጆችን ጥላብኝ ሄዳ እኮ ነው። በእናትህ ፈልግልኝ። በቃ የፈለግከውን ብር እከፍላለሁ። የፈለግከውን አሉ ተጠባባቂ ላይ ይፈልግልህ 20 ሺህ ብር አይደለም 40 ሺህ ብር እከፍላለሁ። እኔ ልጆች የሚጠብቅልኝ ሰው ብቻ ነው የምፈልገው። የእኔ አባት በእናትህ ልጆች ብቻ መጠበቅ ነው። ልጆች ብቻ መጠበቅ ነው። እኔ ምን አደርጋለሁ እዚህ እየጠበቅሽ? እሺ አንድ ወር ያህል አልመጣም። ፓምፐርስ ቀይራለሁ። በብር ቀልድ የለም። ማን ነው በስራ ቀልድ የለም። እዚህ ቁጭ ብሎ እንደዛ የማይሸቅል ከሆነ ምን ያደርጋል? ደላለ ሆኖ ሄዶ ስራውን ቢሰራ ይሻለው። ብር የለውም ብላችሁ እንዳልተዋችሁኝ ይኸው አለፈልኝ። አሁን ለመኪና ብለን ልንመጣ ነው። ወዴ ማንም እዛው የሚቀር የለም። እሺ ይብላኝ ለእናንተ ማንም እዛው የሚቀር የለም። ከጊዜ በኋላ እኛም ትሪ ነው የምናሽከረክረው። በቃ እንውጣ አይደል? እንውጣ። አዎ እማ ነይ ሂሳብ። ሄሎ ወይ መክፈል አልፈለገም ማለት ነው። እቃውን ተቀበልክ? በቁሪጥ እኮ ትክፈል። ማነው ቶሎ በል። 25 እሺ፣ ይኸው አመሰግናለሁ። እንዴ ባይዙ እሷም ደብሯታል። ቤቢ ምን ነው ከፈሽ? እንውጣ በቃ። አዎ ምን ነው ለምን እኔ እያለሁ እኔ ቦይፍሬንድሽ እያለሁ አንቺ ትከፍያለሽ? በፍጹም እኔ ሴት ልጅ እንደዚህ ስታደርግ በጣም ነው የሚሰማኝ። በእውነት ይሰማኛል። ኧረ አይሆንም። በእውነት ወሰንሽ? ካለቀ በኋላ ያዚህ ሌላ ቦታ እንሂድና እራት ምናምን እኔ ነኝ የሚጋብዝሽ። እሺ እንዲህ የምታደርጉ ሰዎች፣ ክፍያ ሲመጣ ስልክ ይዛችሁ የምትወጡ፣ ስልክ የምታናግሩ ሰዎች አድቡ። ስሙ ራሱ እኮ ችግር ነው። አድቡ። እንግዲህ ሰላም ነው ናት። እዚህ አካባቢ እንትን ነበር አይደል? ዳቦ ቤት ፈረሰ አላሱት ነው ነው ዘግተውት ነው። ታዲያ አላዋጣቸው ማለት ቢዝነስ እኮ እንደዚህ ነው። በቃ ይኸውልሽ ሽፍት ይደረጋል። ካላዋጣ ምን ታደርጊዋለሽ? በቃ አሁን ደግሞ ወደ ፓስቲ የሚቀባጠረው ምናምን መቃየር ነው እንጂ እኮ እነዚህ እንትን አይልም። አይዟችሁ። ምንድን ነው ፍለው ነው እንደምትፈጥረው ሲጀመር እዚህ ጋር ነው ታች ጋር ነው። ሲቀጥል ደግሞ ማሽን እየተጸዳ ነው የሆነ ማሽን እያጠቡ ነው። ኦኬ ተመልሼ ልጣ ሽታጡ ይደርሳል። እየተጸዳ ነው በቃ ተመልሼ እንዴ ማሽን ማለት እግር ነው። ገብቷችኋል? ግን ታውቃላችሁ እኔ በቃኝ ምልክት ሲስማ ነው። ሌላ አሰራር አለ የምታውቁ ካላችሁ እስቲ ኮሜንት አድርጉልኝ። ማሽኑ እግሩ ነው የሚቦካበት ማለት ነው። ፈሱላ ሰው አለ እንዴ? አይ አውቃለሁ ወንድሜ፣ አንድ ጥያቄ ልጠይቅህ ብዬ ነው። ስማ ይሄ ቪዲዮ ስንት ላይ ከገባ ትወጣልኛለህ? 250 ሺህ ካስገባ ታንታችኋል። እንግዲህ ፋሚሊ ቶሎ ብላችሁ ይሄንን ሙሉ ላይኩን በጣም ሆዲ ነው የሚለኝ። 3 ቀን ምናምን ናቸው እንዳያሳስብ 3 ቀን አይደለም 1 5 ቀን 6 ቀን ቢፈጅብን ነው። ነፍሱ ተጨንቋል ማለት ነው እኮ
እና ሽንት ቤት ገብታችሁ ረጅም ሰዓት የምትቆዩ ሰዎች አድቡ። እነዛ ተጠራ መጣው አንዴ ማዘሯን ላገዛት። አይሽ ማሪቷ ስልክ ጠራ። የምር ማለት ነው። እንደኔ የደነገጣችሁ ሰዎች ካላችሁ ኮመንት ላይ አለው በሉ። በትክክል ነው የደነገጥኩ ማለት ነው። ከጓደኛው ለጥቂት ማለት ነው ወርቃ ነበር። ለጥቂት እንግሊዝኛ ትችላለህ? በደንብ። እስቲ ውሻ በእንግሊዝኛ ምን ይባላል? ዶግ። በጣም ጥሩ። ብዙ ሲሆኑ ውሾች ለማለትስ ዶጎች። ልክ ነው እኮ ዶግ እንግሊዝኛ ነው። ዎች ደግሞ ሲበዛ ነው ዶጎች። ትክክለኛ እንግሊዝኛ ቃል ማለት ነው። አሬ ሰው አለ ዶሮ ሞቶብኝ ነው። የዶሮ ጉሮሮ የሚያክል ሰው ሞት አልሞተ ምንድን ነው? በጣም ማስማት አድርጋ ቀብረውም እንዴ? አንተ ሰው ሞቶ ትቀልዳለህ? ምንድን ነው ለዚህ ብለህ መንገድ ትዘጋለህ? በክብሪት ቃፉ ይዛ ቀብረውም እንዴ? እኔ ሞተር ገዝቼለት ነበር ነገ ሰጠዋለሁ ብዬ እኮ ነው የሞተብኝ። ሞተር ለኔ ነው ያልከው? ሰው አሟሟቱ ምን ለማመደች አደራን ይሄ ወሬ እንደደረሰ ሰው አሟሟቱ ምን ለማመድ አይችልም። ኧረ ይቻላል። በጣም የሚገርመኝ ማለት ነው ልጄ ከየትኛው ፕላኔት እንደመጣ አላውቅም። ይሄ ማለት ይስ በቅዱስ ገብርኤል ምን እንዳደረገ ፍርፍር ሰርቼለት ይዤ ነበርና ፍርፍሩን በረዶ ሰርቶ ታገኙት። እሺ አሁን ምንድን ነው የምትሉት? ኧረ በመድኃኒዓለም ምንድን ነው የምትሉት? እሺ እኔ አሁን ልጅ ምን ላድርገው? ፍርፍር በበረዶ ፍርፍሩን በበረዶ ቤት ውስጥ ከቶ በረዶ ሰራው ብሎ ነው አሁን ከስራ ስመጣ ያሳየኝና ምን ላድርገው? እስኪ ምን ላድርገው? በእግዚአብሔር እንዴት ሰው እንደዚህ ህገ ወጥ የሆነ ነገር ይሰራል? በመብርሃን ሰው ይሁት ፍርፍር መብርሃንን ደግሞ ጨረስከው ወይ ፍርፍር በልተጨረስክ ምናምን ስለው ትንሽ አስቀርችልሻለሁ አለ። ይሁት በእግዚአብሔር ይሁት የድርቆሽ ፍርፍር ነው የሰራውለት እና ሳጨርስ እንዳትጠብቀኝ ብዬው ነበረ። ይሁት በእንደዚህ አይነት መልክ ፍሪጅ ውስጥ ከቶ በረዶ ሰርቶ ጠብቅ። ሰባት ለእግዚአብሔር ስማ። ልጁ እምቅ ያልወጣ ታለንት አለው። እሱ እንዲወጣ ለምን አረደው? ያዝና ውጣ። ምን ነው ሀሳቡ የለም አሁን ከእንግዲህ ወዲህ ምን ነው ውጣ። በላይ ላይ ብለህ ደግሞ ችት ታደርጋለህ። ቲክቶክ ላይ ትለቃለህ። በላይ ላይ ቲክቶክ ላይ ያውልህ መጣህብኝ እንጂ አልመጣሁብህ። አሁን ቤት ልቀቅና ውጣ። ቤት መግባት ምን መሰረት ትዳር ብላችሁ ሴቷ ቤት መግባት ትልቅ ችግር ነው። ረባ ባረባው መብት አይኖርህም ማለት ነው። ግን ትንሽም ትልቅም ሆነች የራሳችሁ ቤት ተከራይታችሁ ከስታችሁም ቢሆን መግባት የተሻለ አማራጭ ነው። የኔ አመለካከት ነው። ኧረ ደስ እንዲላት ኧረ ይላት አታስደብረን። ተታለናል ወንድሜ ተታለናል። አትታለል ይሄን አካውንት ፎሎ ታረጋለህ ወይስ አታረግም ነው ጥያቄው። ገና ለገና ፎሎ፣ ሼር፣ ላይክ ስላረኩኝ ከባንክ አካውንቴ ላይ ይቀነስብኛል ብሎ የሚሰጋ ትውልድ ነው እያፈራን ያለ ነው። ጎበዝ ምን እናርግ? አብረን እንደግ ወይስ አብረን እንውደቅ ነው ጥያቄው። እያንዳንድሽ ይህን አካውንት ፎሎ አርግ፣ አለበለዚያ በፍቅር ትሸነፊያለሽ። ፍቅር ያሸንፋል። ፎሎ ይፋፋም። ለወገን መከታ